አንቺ ጫትዬ ወዬ እንዴት ነሽ? አለሁልህ መስገን ደሞ በዚህ ዘመን እኮ ስሜ ወደ ጀበኔም ቀይሮልኛል። እንዴት? አዎ ጀበኔ ይሉኛል። ጧት ይጀምሩኛል። እንደው ያኛኩኝ ቀኑ ሙሉ እየበሉኝ ይውሉኛል። ምንም አልገባኝ አልቻለም። ለፍቅርሽ በጣም ቢሶባቸው ይሆናላ። የኔ ፍቅር እኮ አሁን ወደ 15 12 ምናምን እድሜ ያላቸው ራሱ በጣም እየጨመረ ነው እየጋለ ነው። አንድ ጥያቄ ልጠይቅሽ። ሳይ ጠይቀኝ። ይሄው ባንቺ ምርቃና እኔ ፎቅ ሰራለው፣ መኪና ገዛለው፣ ቤትም እንደዛው እንደ ብዙ ብርም እኮ የሚኖርኝ ጊዜ ይኖራል። ግን ከምርቃናሽ በኋላ ደግሞ ምንም የለም። ይሄን ነገር ምን ላርግ? ልንገርህ አትቃም እንዳቀመኝ ነንም አትስበረኝ። ቀኑን ሙሉ ታዲያ ጥርሴ ውስጥ እየዋልኩኝ ይሄንን ካልተጠቀምኩኝ በምን አባቴ አስተዋለሁ? የሌለውን ዓለም የሌለኝ ሀብት የሌለኝ ሁሉም ነገር እያስመሰልኩኝ አንተ መሸወድ አንተ ማታለል። እሺ አንድ ነገር ጠይቅሽ። አሁን ከከተማ ያወጡሽ ነው እንደው ብሎ ወደ ገጠርም እየላኩሽ ነው። ይሄ ነገር ምንድነው የምትይው? እሰየው የበለጠ ደግሞ እንደሚወዱኝ አትጠራጠር። የበለጠ ይወዱኛል ስለ ወደ ገጠር ወሰዱኝ ማለት ደግሞ ጠሉኝ ማለት አይደለም። በጣም ፍቅራቸው ሲበዛ ሰው ወደ ማያይ ቦታ ወስዶኝ እንደቅሞኝ ባለስልጣኖችም እኮ ለራሳቸው አይተካውና ወደ ራሳቸው ሆኖ መቃሚያቸው ቦታ ነው አስጠቁኝ። ተይ በቃ ሚስጥሩ ገብቶኛል።